አብርሽ ሩታን አስጠነቀቃት። ምን ብሎ አስጠነቀቃት የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ አብርሃም አሁንም ሩታን አልተዋትም ማለት ነው። ሩታን ማሰቃየቱን አላቆምም። ይሄ ደግሞ ማቆም አለበት እንላለን ማለት ነው። እንደሚታወቀው የሩታ ልጅ መጥፋቱን ሁላችንም እናውቃለን። በዚህም እንግዲህ እያስጠነቀቃት ይገኛል። ምን አገባሽ? እኔም እኮ አባቱ ነኝ። ምንም አያገባሽም። ገና አሁንም ወስደዋለሁ፣ ሩቅ አገር ሄዳለሁ ሲልም ተናግሯል። ይሄ ደግሞ ተገቢ አይደለም። ይሄ ደግሞ ትክክለኛ ውሳኔ አይደለም። ሩታ ጋር መሆን አለበት እንጂ ከአባትየው ጋር መሆን የለበትም። ለምን ብትሉ ገና ልጁ ህፃን ነው። ገና ጡት ራሱ አላቆመም። በዚህ ምክንያት እንግዲህ አብርሃም እሱ መውሰድ አይችልም ማለት ነው። ይሄ ደግሞ ተገቢ አይደለም፣ ትክክለኛ ውሳኔም አይደለም ማለት ነው። አብርሃም ግን እውነት ህፃን ነው። በቃ አስተሳሰቡ በሙሉ ልክ እንደ ህፃን ነው ማለት ነው። እሱ በአካል ነው ያደገው እንጂ በአስተሳሰብ ሙሉ በሙሉ ህፃን ነው። አብርሃም ደግሞ እንደዚህ መደረግ የለበትም። አብርሃም እንደዚህ ማድረግ የለበትም። ይሄ ትክክለኛ ውሳኔም አይደለም። የአብርሽ አባት ጋሼም ተናግሯል። ልጁን መመለስ አለባችሁ። ልጁ ከሩታ ጋር ነው መሆን አለበት እንጂ ከአባትየው ጋር መሆን የለበትም። አሁን ልጁ በጣም ህፃን ነው። በዚህ እድሜው ደግሞ ልጁ የእናት ፍቅር ነው የሚያስፈልገው። አንተ እንኳን ትሄዳለህ፣ እሷ ግን እያሳደገችው ትገኛለች። አንተ ሴቶች ጋር ትሄዳለህ፣ እሷ ግን ማንንም ጋር ሳትል ልጇን እያሳደገች የምትገኝ ሴት እናት ናት ሲሉ ተናግሯል። ደግሞ ትክክለኛ እናት ናት። ሩታ ማለት በጣም ትክክለኛ እናት ናት። አብርሽ ወደዛ ሲሄድ እሱ ወደ ቤቷ ለማስገባት ልጁ ያለባት እንዳይቀር ለማድረግ ነው እንጂ እሷ ምንም ፈልጋ አይደለም ማለት ነው። ሩታ በጣም ጠንካራና ጀግና ሴት ናት እንላለን ማለት ነው። ስለዚህ አብርሃም ልጁ መመለስ አለበት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።